ወንዳት በጣም የሚገርሙ ሰው ናቸው። የሚገርሙ አይነት ባህሪ የነበራቸው ሰው ናቸው። በተለይ የስጋ ፍቅራቸው በጣም ይገርማል። እና እባክህ ስለ ወንዳት ንገረኝ። ወንዳቴ ለትልቁ ቤተሰብ ሁለተኛ ልጅ ነው ማለት አሁን ሩቱን ስትሰራው መስከረም አለባቸው ፈጠነ አድገህ ወንድሜ ነህ ትሄዳለህ አይደል? እዛ ወንድሜ ነህ አለ። ከዛ ባሻ ፈጠነ አሉ። መስከረም አለባቸው ፈጠነ ባሻ ፈጠነ በጣሊያን ከጣሊያን ወረራ በኋላ በንጉሱ ጊዜ የደብረ ታቦር ሀገረ ገዥ ነበሩ። የኔ ቅድመ አያት ማለት ነው። ከወለዷቸው ልጆች የመጀመሪያው መላኩ ፈጠነ ይባላል። አሸ ይሉታል። ሁለተኛው አለባቸው ፈጠነ ይባላል። የእናቴ አባት ማለት ነው። አሁን ባለ ታሪኩ እና መከታዬ ነው የሚሉት። በጣም ከቤት ተወዳጅ ነበሩ። ተወዳጅ በቃ የሆነ ህግም ስለተማረም ምንም ስላለ ብቻ የሆነ ነገር ሲመጣ በቃ እሱ መከታዬ ማለት እንግዲህ ከስሙ ተወስዷል። ከባድ ማዕረግም በጣም የሆነ ችግር ሲመጣ አሸና ለመከታዬ ነገሩ ይባላል። አሁን እነ ታባ እነ ሻሼ እነ ፈለቁ እነ ቃቃ እነ ታለም ጉዳዩን ወደዛ ማስተላለፍ ነው። ወንድም ስለሆኑም ብቻ መከታዬ ስጋ ይወዳል። እሺ በጣም ነው ሻወራም ምን ሲልም ቤተሰብ ሻወራም እንደው መጨረሻ ላይ አሞት እያለ ዶክተሩ አቶ አለባቸው ካሁን በኋላ ስጋ ባይበሉ ጥሩ ነው ሳይሆን ስጋ እንዳይበሉ ነው ያለው። ትእዛዝ ነው። ማን እኔ ፈጠነ ይሙት አላደርገው ፈጠነ ይሙት አላደርገውም። ያ ማለት በቃ የመጨረሻ ቆጣኛ ሞቱም ኮኔ ግደለኝ እንጂ እንትን አንድ ጎረድ አክስቴ ታባ እየሰራችለት ጎረድ እያደረገችለት እጇን አብራ አደረገች። ዋይ አለች። ምን ሆንሽ? አይ እጄን ቆረጥኩት እና ብትቆርጪውስ ስጋ ላይ እንደዚህ ይጮሃል? ዋው ብትቆርጪውስ ስጋ ላይ እንደዚህ ይጮሃል? ያስደነገጣቸው ጮታቸው ስጋው ላይ ነው። እንትን ሁሉ እኮ ነው አሁን በእንትን ዶሮ ማነቂያ በዚህ ጊዮርጊስ ጋር ያለውን ስጋ ቤት ታስታውሰዋል? አሁን እንዴ ታስታውሰዋል? እንዴ ምናል እዛ ዋናው ቦታ ላይ እሺ፣ በዛ ሲያልፍ ይሄድ እሺ፣ አንተና ያሳቸው ዙር ሲል ስጋ እንዴት ያለ ለምለም ሰፈር ነው! ደን ነው ቢታያቸው ለምለም እንዴት ያለ ለምለም ሰፈር ነው! ቤት ክሬም ጀመረ። ሽሮ ሜዳ ነበር የተከራየሁት። የት ሽሮ ሜዳ ምን ቄራ ተከራየ፣ ካራ ተከራየ፣ ልኳንዳ ተከራየ፣ ጊዮርጊስ ተከራየ። ዋው ጋብዛቸው ታውቃለህ? እውነት ነው። እንዴት በከታይ እኮ ነው። በጣም ያስፈራል እንዴ! በጣም እንደዛ አይደለም። እንትን አያት ነው እንግዲህ በድሮ የህግ ባለሙያ በፖለቲካው ዓለም ላይ የሚኖረ ያከብዳሉ በጣም እንዴ! በቃ እሳቸው መጡ አልመጡም ነው እኮ ሰርግ ላይ ሁሉ ሙሽሮቹ በፊት እሱን ነው ጉልበት እግር የምትስም። ከባድ ነው እንዴ! በጣም እንትን ግን በኋላ ላይ ቀጠሉበት። ሐኪማዊ ብለዋቸው በጭራሽ እውነትን ነው። አዎ ይገባ እንዴ! በደንብ በቃ የሱ አንድ ወዳጅ ነበሩ ደግሞ እዛው ሀገር ነው አንድ ወዳጃችን የነገረኝና እሺ እንትን ሄደው ነው እስራኤል ሄደው ነው። እሺ ቤተ እስራኤል ናቸው። እስራኤል ሄደው ነው ግን ስጋ ወዳጅ ናቸው። እሺ አልኮልም ይወዳሉ። እዛ ሆስፒታል ገብተው ዶክተሩ በአስተርጓም እየነገራቸው የትዛ እስራኤል እሺ ካሁን በኋላ አልኮል እንዳይጠጡ እሺ ሊሉ አሉ። በቃ እሳቸውም እሱ ላይ ወስነዋል ይመስለኛል። እንዲሁም ስጋም እንዳይበሉ
አንደኛውን ሙት አትለኝም እንዴ? አንደኛውን ሙት አትለኝም እንዴ? በስመ አብ የስጋ ፍቅር ይደቃል። መከታዬ የኔ አያት ቦታ ሳይ ሁላ ከስጋ ጋር እንዴት ቦታ አይን የሆነ ቦታ ይላል። ከፍ ያለ ቦታ ሳይ ቦታ እንግዲህ ድሮ ሰዎች እንደዚህ አይን ግንባር በቃ ሻኛ የሆነ ቦታ ይላል። የሆነውን ቦታ የሚገልጹት ራሱ ከስጋ ጋር ባሽንጥ ነው እኮ ምናምን ይላል። አንተ ግን ትንሽ ወርሳል እኮ ገዛ እንዲያቆሉኝ የምፈልገው እሱን ነው። በጣም ወርሻለሁ። እናቴም ከሱ ስለወረሰች ፍርፍር ሁሉ ተደርጎ ፍርፍሩ ላይ የሆነ አጥንት ነገር ካላል አልበላም። ልጅ ሆኜ የሆነ ነገር ከሌለው በቃ አልበላም። እና እናቴ እያሾፈች ስትነግረኝ ትልቅ ከሆንኩ በኋላ ድሮ እኮ በጣም ስጋ ከመውደድ የተነሳ ለአይነ ስጋ ለመገናኘት ያብቃን ሲባል ስጋ ትላለህ እና የስጋ ዘመድ መጣ ሲባል ስጋ አረ ምንም የሚያሰጋ ነገር የለውም ሲባል ስጋ ትላለህ። አሁንም ጓደኞቼ እንትን የሆነ ቦታ አልመጣም ካልኳቸው ስጋ ፎቶ ይልኩልኛል። እሄዳለሁ። ምን ሆነ መሰለ ባለፈው ታምሜ ተኝቻለሁና ምግብ ስፔሻል ስጋ መብላት የሌለብኝ ኦፕራሲዮን አድርጌ ነው። እና አንደኛው አክስቴ ራሄል ትባላለች፣ ራሄል በጸሎት ትባላለች። እና ስጋ እንደምወድ ስለምታውቅ አላወቀችም። ዛሬ እንደተከለከልኩ አላወቀችም። አብረውኝ እኔን የሚያስታምሙኝ እነማን አሉ? እነ ቤካ ወኮ ቃና ቴሌቪዥን ቤካ ወዳጅ ነው። ብቻ መጣ። የሚገርም ስጋ ጥብስ መጣና እነሱ ያውቃሉ እንደተከለከልኩ ያውቃሉ። አይ ሰለሞን ደግሞ የሚያምር ደግሞ ራሄል በጣም ጎበዝ ሼፍ ናት። ተከልክሏል እንዲ ወይ በቃ እናንተ ብሉት ምናምን ብላ ብቻ ሄደች። ቤካ ቀኔ ለማስቀናት ምናምን ቤካ አልኩት ተኝቻለሁ። ይኸውልህ እዚህ ጋር ምናምን ጭራሽ ሐኪም ቤት ነህ እንዴ? ሆስፒታል ውስጥ እኮ እንደዚህ ተለጣጥፍ ያለው እዚህ አዲስ ህይወት ሆስፒታል። አዲስ ህይወት ነው ተክለ ሃይማኖት ወይ አዲስ ህይወት። ከዛ እሺ አልኩት። ቢያንስ ዝም ብላ ጉርሰኝና ላኝከው እንደው እግዚአብሔር በእውነት ነው መስከረምት ነው ነገር ላኝከው እንዴ ጋሽ አለባቸው። ላኝከውና ልተፈዋለሁ ምናምን አልኩት። እሺ አለኝና በቃ ሰጠኝ። አኝኩኝ ተፋው። ከዛ ሌላ ደግሞ የሚያምር አየሁኝ። በቃ እሷን ስጠኝና ላኝከው። አረ ይሄ ነገር ጥሩ አይደል፣ በቃ እሷን ስጠኝ አልኩት። ከዛ ሰጠኝ። አኝኬ በቃ አመለጠኝ፣ ዋጥኩት። እሱ ይጠብቃል ሶፍት ይዞ አመለጠኝ። ደስ ይላል እንዴ ከሳቸው እኮ ትበልጣለህ። አመለጠኝ ሳትኩትና ቤካ ቢኖር በጣም ያስቅ ነበር። ጾም ጊዜ እንዴት ነው የምትሆነው? በነገራችን ላይ ድሮ ልጅ እያለሁ ጾም ነበር። ከዛ የሆነ ዘመን በኋላ መጾም አቁሜ ነበረ። ፍንዳታው ላይ ምናምን ላይ በዚሁ ምክንያት ማለት ነው። ከዛ አንድ ወዳጅ ሳባ መኩሪያ የሆነ ጊዜ ቤተክርስቲያን እንሂድና ቤተክርስቲያን ወሰደችና ሄድና ከዛ ስብከቱንም ምኑን ይሰማ ማለት ለየትኛው ነገር ነው የሚለው በቃ ተመለሱ። በነገራችን ማመስገን እፈልጋለሁ እሱ። ከዛ በኋላ አሁን የአርባ ጾሙ ማለት ነው። አንዳንድ ጓደኞቼ ይበላሉ አይደል? ትዝ አይለኝም። አንተ እዛው ጥብሱ ምናምን ሆኖ ትዝ አይለኝም። ኦልሬዲ ተዘግቷል። አይምሮን እንትን አድርገዋል። ይገርማል። ልክ ግን እንደ እሑድ ሊፈታ ቅዳሜ ፈተነኝ። ቅዳሜ ፈተነኝ እንዴ! ያንተ ቅዳሜ ተፈተንኩኝ እና የትኛው እንትን ትዝ አለኝ መሰለህ? ማን ነው የሆነ ኮሜዲያን ስሙን ረሳው፣ ይቅርታ። ማለት የትኛው እንደሆነ ወይ ተስፋዬ ነው ወይ ክበበው ነው። ከሁለቱ አያልፍም፣ ወይ ካለፈም እኔ ተላልፌያለሁ። ሴትዮዋ ጦም ገብቶ በበነጋታው ስጋ በላች። እዛ ነብስ አባቷ ጋር ሄዳ እንደው ተሳሳትኩኝ
አይ በቃ ንስሐ ግቢ እንደዚህ ነው ንስሐ ግቢ አሏት። የምታዘዘውን አዘዙ። ከዛ ደግሞ ልክ እንደኔ አሁን ቅዳሜ ዕለት እንደተፈተምኩት ቅዳሜ ዕለት አልተፈተነችም፣ በላች። ይሄን ካረጉ በኋላ አሁን የመፍቻው ትንሣኤ ደግሞ እንደነገ ሊሆን እንደ ዛሬ መጀመሪያው ጾሙ በገባ በማግስቱ ነው። አሁን ደግሞ እንደነገ ሊሆን ትንሣኤ እንደነገ ሊሆን እዛው ጾም ላይ ነው የሚሆነው። ቅዳሜ ዕለት አመለኛ ናቸው። እሺ እዛ አሁን ልብስ አባት እንደው ልጄ ጦሙን እኮ አላስገባ አላስወጣልኝ እኮ በግቢያው መውጫውም ላይ ናይስ። እና ያሁኑ ጾም ላይ አላስወጣልለው ነበር፣ ግን ከእግዚአብሔር ጋር አልፌዋለሁ። ብዙ ሰው ወላጆቹን ወንድምቶቹን ምናምን ያነሳሳል በሕይወት ውስጥ ስለፈጠሩበት ተጽዕኖ፣ ስለነገሩትም ነገሮች፣ ስላሳዩትም ነገሮች፣ ስላስነበቡትም ስላነበቡለትም ብዙ ነገሮች ብቻ እና አንተ ግን በጣም ደግሞ ሌላ ያለም ነገር አለ። እታብዬ የምትላቸው እታባ የምትላቸው እንግዲህ የአያት አክስት ነው የሚባለው። የእናቴ አክስት የእናታ አክስት ነው አይደል? ስለዚህ ለአንተ አያት ናቸው አያት እና ያለባቸው እህት ናት፣ የመከታ እህት ናት፣ የጋሽ አለባቸው። ብዙ ጊዜ ታነሳሳቸዋል፣ እንደውም በመጽሐፍ ማመስገናቸዋል ምናምን። እና ምን የተለየ ግንኙነት ኖሯችሁ ነው ማለት ከቤተሰብ ከአስተዳደግ አንጻር ከአያት ጋር ወይም ደግሞ ከእናት አክስት ጋር ልዩ ወዳጅነት አለ? ምንን ያን የፈጠረው? አክስቴ ታባ ነገር ተወርቶ አያልቅም። የእውነት አይደለም። እኔ ምንጊዜም ሲሄድ አሁን እዚህ ተማሪ ያለውም ሲሄድ ክረምት ሲሄድ አንድ ሰው ይዤ ነው የሚሄደው። አሁን ሴራ ሄዷል፣ ጆዬ ጨበሬ ዮሐንስ ሀብተማርያም ደራሲና ገጣሚ እሱ ሂዷል። ስንታየው ፊልም ዳይሬክተር ይሄኛው ሳይሆን ሌላ ፊልም ዳይሬክተር እሱ ሂዷል። ብቻዬን ከሄድኩ ሁሉ የሚጨንቃት ሰው ናት። ምን ነው ሰው እንግዳ አይመጣም እንዴ? ጓደኞች አይመጡም እንዴ? የሆነ ተወውና እሱን የሆነ ጊዜ የኢቲቪ ጋዜጠኞች ደብረታቦር የጋፋትን ፕሮግራም ሊሰሩ እየሄዱ ደብረታቦር እኮ ነን አለኝ አንዱ ወዳጄ። እዛው ነው ደውሎ እዚህ እኔ አዲስ አበባ ነኝ። በቃ ሂድና ቦታዬ ታባ ቤት የት ነው ብለህ ጠይቅ፣ የሰለሞን ወዳጅ ነኝ በላት። ከዛ በኋላ ሄደ በጓን አርዳ ወዳጅ በቃ ሆቴል አትረፉ እዚህ ታድራላችሁ ብላ ክፍሎች አሉ ምናምን እሱን ሁሉ አዘጋጅታ እኛ እንትን ስለሆነ አለ። እሺ እንደዛም ከሆነ እንትኑ ንገሩ፣ ለልጆቹ ንገሯቸው፣ ይላክላቸዋል ምግቡ ሁላ ከዚህ ላይ ኢቭን ብዙ ላሞች ነው የነበሯት። አሁን የለም። እና የሰፈሩ ሰው ካረገዘ ወይ ከወለደ በነፃ ነው ወተቱም እርጎ የሚሄደው። አንድ ጊዜ ምን እንደሆነ ንገረ አዲስ አበባ መጥታ አይብ ይሸጣል ሲባል ሰምታ ጉድ አለች። እውነትህን ነው። በስመ አብ ጉድ! እንደው ከጥጆቹ አፍ ነጥቀን ነው ወተቱን የምንወስደው። ሳርግጠው ምንጭ ጠጥተው ነው ከብቶችም ያሉት። አይብ ይሸጣል፣ አይብ ይሸጣል፣ እንዳይብ ይሸጣል። አይብ መሸጡ ጉድ ሆኖባታል። እሷ እንደውም ይግረማት ብዬ ታባ እንትንም ይሸጣል እኮ አልኳት። የዱባ ፍሬ ይሸጣል። አንተ ራሱ እንዴት ይመጣል? የዱባ ፍሬ ይሸጣል። በላስቲክ ታሽጎ ውድ ነው። ውድ ነው ደግሞ ለመድኃኒት ነው፣ ለሆድ መድኃኒት ነው። አንተ ደግሞ ታበዛዋለህ ታያለሽ። በጣም ስትናደድ ስሜ ሁሉ ይጠፋታል። አንተ ልጅ ነው የምትለው፣ የሆነ ነገር አንተ ልጅ ነው የምትለው። አንተ ልጅ ደግሞ ልክ አሁን ሳጠፋ አጠፋዋል። መቼም ከታችኛው ቤት ከተጣለው ላይኛው ቤት እሷ ጋር ነው የሚሄደው። እንደው ልጅ 17 ልጅ ሳሳድግ 17ኛው ይሄ ነው ክፉ ሆነብኝ። እንደው ከሲትልና ከዛ ፋሲል ልነሳ ዮሐንስ ልነሳ አሉ። ግረፉልኝ ትላለች። የእሳቸውን ልጆች ማለት ነው። የኔ አጎቶቼ ባላቸው ግረፉልኝ። ወይ ፋሲል ነው ብዙ ጊዜ የሚገርፈኝ፣ ዮሐንስ አይገርፈኝ። እግርግሩን ነው እግሬን ትንሽ ከፍ ሲል ኧረ አይኔን እላለሁ ማለት ነው። ኧረ ተው ገደለብኝ ማለት ነሽ። ምንም ዮሐንስ በእናትህ ዮሐንስን ወሰድኩት። ጆዬ ጨበሬውን ወሰድኩትና የሆነ ጊዜ እንደው እንግዳ ከሆነ አንሳበት። ሁለተኛ ልጇ ነው
እሺ ማሬ ኃይሌ ፋሲል እሺ የመጨረሻ ልጇ ዮሐንስ ይባላል። ዮሐንስ ድነሳ ይባላል። ውጭ ነው ያለው ወልካም ወንድሜ ነውና ዮሐንስን ይዤው ሄድኩኝ። እሺ ጸጉሩ እንዲህ ተንጨባሯል። ከዛ ነግሬዋለሁ ታባ አሁን ነግራ አሁን ልትረሳው ትችላለች። እሺ የሚባል ነገር አታውቅም ምናምን በቃ ነፃ ሁን። እንግዲህ ለመጀመሪያ ጊዜ ነው ከአዲስ አበባ ሲወጣ። ልትከርሙ ነው ሄዳችሁ? አዎ እሺ በቃ እሱ ደግሞ እናቶች የሚወዱት አይነት ልጅ ነው። እሺ ችግር የለውም። ገና እንደገባን ኧረ ብላ ገባች፣ ጓዳ ገባች። ቅቤ ይዛ መጣችና ልጥፋ አረገች። ልጁን ይደነግጣል ነበር። ችግር የለውም ምናምን ቅቤ ምን የሚያክል ቅቤ ቁጭ አልን ምናምን የሚበላ መጣ። በጉ ይታረድ ተባለ። እንግዲህ መጣ ቁጥር ታርዳለች። ከዛ ደርሷል። ማን አልከኝ ስምህን አለችው። ዮሐንስ አላት። ዮሐንስ ወይ የልጄ ስም ነው አረሰው። በቃ የልጄ ስም ስለሆነ አረሰውም። እሺ ምግቡ እየተበላ እርጎ መጣልን። እርጎ መጣ። አሁን እየበላ ጆዬ ወሬውም እያወራ ቀስ እያለ ነው የሚበላው። ምን እንደ እንግዳ ቀስ እያልክ ትበላለህ? በደንብ ብላ እንጂ ምን አለችው። እሺ ብሎ በደንብ እየበላ እርጎውን ሲያየው እሱ ሚጥሚጣ ይፈልጋል። ታባዬ ሚጥሚጣ አድርጊልኝ አላት። እንግዳ ነው የሰጡህን ትበላለህ። ሌላ የሚገርመውን ነገር ልገር እዚሁ ላይ ሄደች ጓዳ ምን ልታደርግ ሚጥሚጣ ልታመጣ ሄደችው። ምን ይዛ መጣች? 2 ብርጭቆ እርጎ ደግሞ ሌላ 2 ዋንጫ እርጎ ረስቷለች። እዚህ ጋር ያለው እንዴ የሚገርም ነው በጣም። እዛ ሴራ የሄደ ጊዜ ደግሞ እዛ አካባቢ በዛ በክፉ ጊዜ ሴራ በክፉ ጊዜ እዛ አካባቢ ቡዳ ናቸው ምናምን የሚባሉ ሰዎች አሉና ሴራ ደግሞ ታስታውስ እንደው ተከታታይ ባህል ማዕከል ስለ ባህል ማዕከል አወራለሁ። እሺ ያው ኦፍኮርስ አሳባል ተከታታይ የመናፍስት ጽሑፍ ሲጽፍ ነበረ እና እሱንም ቼክ ለማድረግ ይሄ ያግዛልና ሂድ ብዬው ነው ይሄድ ነው። ከዛ ከኛ ሰፈር ጀርባ እንደዛ የምትታማ ሴትዮ አለች። እሺ ከዛ በምንድን ነው የሚታሙት? አይናቸው አይላ በቡዳነት ይታማሉና ታባን ጠየቃት። እንደዚህ አለ ወይ ታምኛለሽ ወይ? ታባ ደግሞ የሆነ ነገር ከነገርካት ልጆቿም ጎበዝ ናቸው። በቃ የነገርካትን ታምናለች። በቃ እንደዚህ ነው እንደዚህ እንዳይሆን ካሁን በኋላ እሺ ነው የምትለው። ከዛ ቡዳ የሚባል ነገር የለም ተብላ አምናለች ማለት ነው። እንደዚህ የሚባል ነገር አለ ታባ ታወሪኛለች? አይ ወሬ ነው የሰው ወሬ። ቡዳ ማን ይበልጣል? ማን በልቶ እንትን ይላል? ወሬ ነው ተዋቸው ምናምን አለችው። እሱ ግን የሴትዮዋ ልጅ የኛ ጓደኛ ስለነበረች ተግባብተው ሴትዮዋን ጠየቃት። ሂዶ ራሷን ሴትዮዋን ሄዶ እንዴት ነው ምን አይነት ነበረ ሰው እንዴት ነበር የሚመለከተው ምናምን እያለ ይሄ ወሬ ታባ ጋር ደረሰ ማለት ነው። ሰለሞን ይዞት የመጣው ልጅ ጓዳ ሴትዮዋ ጋር ቁጭ ብሎ ሄደ ተብሎ አስጠራችኝ። ያን ልጅ ጥራው እኔ እዛ ቤት እንዳትሄድብኝ የለም ያሉት ታባ የለም ብለሻል። አልፈልግም የሰው ይዘብኝ መጣ። ዋው እኔ አልፈልግም። ታባ በጣም በነገራችን ላይ ወደ 28 ተከታታይ የሬዲዮ ድራማ ፋና ላይ ሰርቻታል። ወደ 28 በራሱ ስም ነው የሰራው። አክስቴ ታባ ብዬ ነው የሰራሁት። ኖ በእኔ ጽሁፉን ስክሪፕቱን ነው ገባኝ እኮ አክስቴ ታባ ብዬ። እና ሁሉም ሰው እንደዚህ አይነት አክስት አለችው። ምክንያቱም ከዛ በኋላ ስልኬን እየፈለጉ ሰዎች እኔ ነው ወይ ጻፍከኝ የሚሉ አሉ። እውነትህን ነው። ስም እየተቀየረ ነው እንጂ እያንዳንዳችን ቤት አክስቴ ታባ አለች። እያንዳንዳችን ኧረ እሷ እንደው እድሜዋን ያዝመው። አሚን አይተኸዋል ግጥም ስታቀርብ? አዎ እንደው ልጄ እንደው ዩኒቨርሲቲ በጥሶ ምናምን ትላለች። ከዚህ የሆነ ጊዜ የሆነ ጋዜጣ ላይ ይድረስ ለታባ የሚል ያን ወንጭፍ ሰደድ ምናምን በነበረው ጊዜ እንደዚህ አይነት ግጥም ጽፌ ወጥቷል። ከዛ ደብረ ታቦር ሲሄድ አሳየዋት። ይኸውልሽ ለታባ ብዬ ጽፌ ጋዜጣ ላይ ወጥቷል ስላት እንደዚህ አደረገች። ጋዜጣው ተጣጥፎ በፍሬም ተደርጎ ተሰቀለ።
ከዛ ለመጣ ለሄዱ ይሄው ልጄ ምን ይላል እስኪ አንብቡት ታባ ይላል አይደል ይሄው ጽፎኝ ብለው ነገርየው ፖለቲካ ነው እንደው ሐሳቡ የጻፍከው እሺ ከዛ አንዱ መጣና እንዴ ታባ ይሄ እኮ ፖለቲካ ነው ሊያሳስረኝ አውርዱልኝ ያሳስረኝ ከዛ ልጆቹ አሜሪካ ይወስዷታል አሜሪካ ትሄዳለች ሳውዝ አፍሪካ ይወስዷታል የመጀመሪያ ልጇ ማሬ ትባላለች ሳውዝ አፍሪካ ትወስዷታለች ኃይሌም አሜሪካ ይወስዳታል እነ ዮሐንስ ምናምን ብቻ ኃይሌ ምን ሲያደርግ አይተዋለች መሰለ ይዟት ሲወጣ እንደ ሀገር ላሳይሽ ምናምን ብሎ ይዟት ሲወጣ አሜሪካ ነው ኤቲኤም አስገብቶ ያው ብር ያወጣል ታያለች ታባ እዛ የሚያደርገውን ያደርጋል አሁንም ሲመለስ ምናምን ብቻ ሲያወጣ ታየዋለች ወደ ኢትዮጵያ መመለሻ ጊዜዋ ላይ በልማ ብዙ ብር ስጠኝ ለእነንትናም የምሰጠው ብዙ ብር ስጠኝ አለችው እንዴ ታባ ምን ሆነሻል እኔ እኮ ላቤን ጠብ አድርጌ መሰሳረው ከየት ነው የሚመጣው ብር ምን ሆነሽ ዝም በል በየግድግዳው ውስጥ በጀርጥ እያየው ይገርማል ከዛ በፊት አዲስ አበባ ላይ ቴሙና የሚያዩት አልነበረም በየግድግዳው ስትበጀርጥ እያየው ምን አይነት ሀገር ነው እያሉ ነው እንግዲህ ግድግዳ ብር የሚሰጥበት ዋው ግጥም ጽፈት አቃል ለክስቴታ በስማ የአፍቃሪ ሰው ትንፋሽ ላይ ያለ ምንድን ነበር ቢለው መሰለ እታባ እንዲነሽ ግን ነው የሚለው እኔ እንድኖር አንቺ ታመሽ ልብ ያላልኩሽ ቀኔን ሳድን ብኩ ነፍሴን ሳደነድን ልብ ያላልኩሽ ቀኔን ሳድን ለእንቅፋቱም ለኩርኩሙም እኔን እያልሽ ልብ ያላልኩሽ ቀኔን ሳድን እታባ ግን እንዲነሽ ግን ነው ይላል ለእንቅፋቱም ለኩርኩሙም እኔን እያልሽ አንቺ ታመሽ እኔ እንድቆም ልብ ያላልኩሽ ቀኔን ሳድን እታባ ሆይ እንዲነሽ ግን ነው የሚለው ላይኖቹ ነው አስታውሰዋለሁ እኔ አክቹዋሊ ካስታወስከው ብዬ ነው